እሺ ብዙዎቻችሁ ብዙ ጊዜ ዳም እንዴት እንደሚሰራ አይታችሁ ላታውቁ ትችላላችሁና ዛሬ ደግሞ ዳም እንዴት እንደሚሰራ ከኔ ጋር አብረን እናያለን። ይሄ ዳም ገና ኤክስካቬት እየተደረገ ያለ ነውና እዚህ ጋር እንደምታዩት የሚተኛውን ውሃ ከላይ በኩል የሚመጣውን ውሃ ነው። ይሄ ዳም ሃይድሮ ፓወር ዳም አይደለም። ዳም ብዙ አይነት አለው። ይሄኛው ወተር ዲቴንሽን ዳም ነው እና ወተር ዲቴን ለማድረግ ነው። ከኋላ በኩል ባክ ሳይዱ ላይ ውሃ እንዲተኛ ለማድረግ ምናምን ነው ይሄ ዳም የሚሰራው። እዚህ ጋር እንደምታዩት ከኋላ ውሃው እንዲተኛ ስለተፈለገ እዚህ ጋር ምንድነው የምንሰራው? ዊር ነው የሚገነባው። አሁን ለዊር ግንባታ የሚሆን ኤክስካቬሽን ነው ኤክስካቬት እያደረግን ያለ ነው። እዛ ጋር እንደምታዩት ዳም ሲሰራ ብዙ ጊዜ ፍሎ ስለሚኖረው በተቻለ መጠን ወተር ዲቴን ይደረጋል። ይህን ወርኪንግ ኢንቫይሮንመንቱ ዲስተርብ እንዳያደርግ ውሃዎችን እንገድባለን ማለት ነው። እዚህ ላይ ያው ኦልሞስት ዳይቨርዥን ወርክ አልተሰራም። ያው ዳይቨርዥን ወርክ ማለት የወንዝን አቅጣጫ ማስቀየር ሲሆን በዚህ ግን ለማስቀየር እንትን አላልንም ሞከርንም። ምክንያቱም ያው ብዙም ዲስተርብ ስላላደረገም ማለት ነው። እና ደግሞ ይሄ ዳም እየተሰራ ያለበት ጊዜ እንደ አጋጣሚ ሆኖ ክረምት ነው። በጣም ትልቅ ድፍረት ነው። ያው በክረምት እንደዚህ አይነት ወተር ስትራክቸሮች አይገነቡም። ምክንያቱም ፍሎ ብዙ ጊዜ ላያሰራን ስለሚችል ማለት ነው። እዚህ ያለው ነገር ምንድነው? ሳይንሱ የሚለው ብቻ እኔ ላሳያችሁ ነው የፈለኩት። እንግዲህ አሁን የዊር መሰረት ለማሳረፍ የሚገነባው ግንባታ መጀመሪያው ይሄ። በቀጣይ ደግሞ እያለቀ ሲሄድና ያለውን ስቴፕ ዊር ከተገነባ በኋላ አብረን እናያለን ማለት ነው። እዚህ ጋር አሁን ለዊር ግንባታ ለሊን ኮንክሪት ቦተም ኤክስካቬሽን ከተሰራ በኋላ ሊን ይቀመጣልና ሊን ለማስቀመጥ ነው አሁን እነኚህን ኤክስካቬትድ የሆኑ ማቴሪያሎችን እያነሳ ያለውና ምንድን ነበር የተደረገው? መጀመሪያ ላይ ሊን ከመቀመጡ በፊት ቢፎር እና አፍተር ሮክ ኤክስካቬሽን ተሰርቶለታል። ያው አፍተር እና ቢፎር ሮክ ኤክስካቬሽን ከመሰራቱ በፊትም ደግሞ ያው መሀንዲስ ከሆናችሁ ታውቁታላችሁ፣ ወይም ደግሞ ጀማሪ መሀንዲስ ወይም ደግሞ ምህንድስና ተማሪ ከሆናችሁ ማቴሪያል አይደንቲፋይ ይደረጋል ማንኛውም ኤክስካቬሽን ከመደረጉ በፊት። ምክንያቱም የሮክ እና የሶፍት ሶይል ኤክስካቬሽን ሬታቸው ዲፈረንስ ስላለው ማቴሪያል ክላሲፊኬሽኑ ይሰራለታል። ማቴሪያል ክላሲፋይ ተደርጎ ሮክ ከሆነ ቢፎር ሮኩ ይነበባል ማለት ነው ከመቆፈሩ በፊት። ከዛ በኋላ ምንድነው ኔክስት ስቴፕ አፍተር ሮክ ኤክስካቬሽን ደግሞ እናስቆፍራለን እናስነብባለን ማለት ነው። ቆፍረን ከጨረስን አሁን አፍተሩ ተነቦ ሊን ለማስቀመጥ የሊን ፖይንት ለማስቀመጥ ነው እንግዲህ ይህንን ኤክስካቬትድ ማቴሪያል እያነሳ ያለው። በእርግጥ ግን እንዲህ እንደምታዩት ዛሬ የሚያሰራ አይመስለኝም። ምክንያቱም ሀይ ፍሎ አለው። ኤክስፔክት ካደረግነው በላይ ነው ከአፕስትሪም በኩል ፍለድ የገባውና ኮንትሮል ማድረግ አልቻልንም ውሃውን። ስለዚህ ዛሬ የምንሰራ አይመስለኝም። ይህ እንደምታዩት አካባቢ ሌቭል ሆኖ ነበር። ይህን ኮምፓክት አድርጎ ሊን ፖይንት ነበር የምናስቀምጠው ግን አልተቻለም ማለት ነው። ኔክስት ደግሞ ሊን ከተቀመጠ በኋላ ያለውን የግንባታ ሂደት አሳያቸዋለሁ። አመሰግናለሁ።